ተረካቢ ህጻናት ልዩ ጥበቃና እንክብካቤ ሊደረግላቸው እንደሚገባ ተገለጸ። የልጆች ልማት ለሀገር ግንባታ በሚል መሪ ቃል የልጆችና የወላጆች ሳምንት በከምባታ ዞን አዲሎ ከተማ ተከብሯል። ዝርዝሩን ያደረሰን የከምባታ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። የሚያቀርበው ደግሞ ሀብታሙ እንግዳው። በኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የአዲሎ ከተማ ቁጥር 2 ቃለ ሕይወት ቤተክርስቲያን የወላጆችና ወጣቶች ልማት ፕሮጀክት ከኮምፓሽን ኢንተርናሽናል ኢትዮጵያ ጋር በመተባበር የልጆች ልማት ለሀገር ግንባታ በሚል መሪ ቃል የልጆችና የወላጆች ሳምንት በከምባታ ዞን በአዲሎ ከተማ ተከብሯል። የአዲሎ ዙሪያ ወረዳ ዋና አስተዳዳሪ አቶ ተስፋዬ አበበ ኮምፓሽን ኢንተርናሽናል ኢትዮጵያ ልጆች በትምህርታቸው ትኩረት እንዲያደርጉ ከሚሰራቸው በጎ ተግባራት በተጨማሪ የወላጆችን ኢኮኖሚ የሚያሳድጉ ዘርፈ ብዙ ስራዎችን መስራቱን ገልጸዋል። ለነሱ ኢኮኖሚካሊ በመቆጠብ ተጨማሪ ሀብት ማካበቻ ነው። ለሌላ ደግሞ ያንን አጋጣሚ ብሎ በቱርፋት መሆን በሚችል አይነት መልኩ በርካታ ስራዎችን ይሰራል። በትምህርት ጥራት ላይ ያለው አስተዋጽኦ ከፍተኛ ነው። አንድም ተማሪዎች በአላስፈላጊ ሁኔታ ከትምህርት ገበታ መቅረት እንዳይችሉ ያደርጋል። ሁለትም በቂና የተመጣጠነ ምግብ ያገኘ ተማሪ ትምህርት አቀባበሉ ላይ የተሻለ ነገር ነው። በድምሩ በትምህርት ውጤት ላይ የተሻለ ነገር እየሰሩ እንዳለ እናውቃለን። በመርሃ ግብሩ ላይ በክብር እንግድነት የተገኙት የከምባታ ዞን ሴቶችና ህጻናት መምሪያ ኃላፊ ወይዘሮ ምህረት ዮሴፍ ልጆች የነገ ሀገር ተረካቢዎች ብቻ ሳይሆኑ ባለቤትም በመሆናቸው ከሚደርስባቸው ከየትኛውም ጥቃት ልንጠብቃቸው ይገባል ብለዋል። ይሄ ሳምንት የልጆች ሳምንት፣ የወጣቶች ሳምንት፣ የቤተሰብ ሳምንት በሚል በተለያዩ ሁኔታዎች ሲከበር ነው የቆየውና ይሄ ለዚህ አካባቢ ማህበረሰብ ለዞናችንም ትልቅ እድል ነው። ጥቃትን የሚያወግዝ የማያደርስ ሲደርስም ቆሞ የማያይ ከጥቃት የጸዳ ህፃን በዘር በሃይማኖት በጾታ ሳይገደብ ወይም ሳይፈረድ ሰው በመሆኑ ብቻ ህፃን በመሆኑ ብቻ ከሌላ ተደርጎለት ከጥቃት የጸዳ እንዲሆን መተባበር፣ መደጋገፍ ደርሶም ከተገኘ አስተማሪ የሆነ እርምጃ እንዲወሰድ የፍትህ አካላት፣ ማህበረሰብ፣ የሃይማኖት አባቶች እዚህ ያለን በሙሉ ይህንን ጥቃት ለመከላከል ባለድርሻ ሳንሆን ባለቤቶች እንደሆንን መልእክት ለማስተላለፍ ነው። በኮምፓሽን ኢንተርናሽናል ኢትዮጵያ የአጋርነት አሳላጭ አቶ አለምሰገድ ግርማ በበኩላቸው በልጆች ህይወት ላይ ወላጆች ትልቅ አስተዋጽኦ ያላቸው በመሆኑም ልጆች ነገ የተሻለ ደረጃ መድረስ እንዲችሉ ልዩ እንክብካቤ ሊደረግላቸው እንደሚገባ አሳስበዋል። ልጆች የተሻለ ሀገር ተረካቢ እንዲሆኑና ነገ የተሻለ ደረጃ መድረስ እንዲችሉ እንደ ሁሉም ማህበረሰብ በልጆች ጉዳይ በትኩረት ሊሰሩ እንደሚገባም ጠይቀዋል። ልጆች የተሻለ ነገ በማህበረሰብ ውስጥ እንደ ሀገር አቀፍ ሊደርሱ የሚገባቸው ቦታ ላይ ለመድረስ በሚያደርጉት ጉዞ ያዋቂ የሁላችንም እንደ ወላጅ እንደ ማህበረሰብ እንደ ከተማ ነዋሪ በተለያየ ኃላፊነት እንዳለብን አካል ለነሱ መጠንቀቅ የሚገባቸውን ነገር ማድረግ ይጠበቅብናል። በኮምፓሽን ኢንተርናሽናል ኢትዮጵያ በኢትዮጵያ ቃለ ሕይወት ቤተክርስቲያን የአዲሎ ከተማ ቁጥር 2 ቃለ ሕይወት ቤተክርስቲያን የልጆች ልማት ፕሮጀክት አስተባባሪ አቶ ፍቃዱ ተስፋዬ የልጆችና የወላጆች ሳምንት የልጆች ልማት ለሀገር ግንባታ በሚል መሪ ቃል በአዲሎ ከተማ በተለያዩ መርሃ ግብሮች መከበሩን ተናግረዋል። የሳምንቱ የፕሮግራሙ ዋና ዓላማው መሰረት አድርጎ የተነሳው ከየትኛውም ጥቃት የተጠበቀ ልጅ በማፍራትና በልጆች ላይ ምንም አይነት ጥቃት የማይደርስበት ወይም የማይፈጸምበትን አካባቢ መፍጠር ዓላማ ያደረገ ነው። በመርሃ ግብሩ ላይ የተለያዩ ባለድርሻ አካላት ያሳተፈ የግንዛቤ ማስጨበጫ ስልጠና፣ የከተማ ጽዳት ስራዎች የተሰሩ ሲሆን በማጠቃለያው የ5 ኪሎ ሜትር የጎዳና ላይ ህጻናትና የአዋቂዎች ሩጫ በማካሄድ ለአሸናፊዎች የሜዳሊያና የምስክር ወረቀት ተበርክቶላቸዋል።